በክራይ ቤት ውስጥ ሆና ከ10 ለሚበልጡ ሰዎች ቤት ሰርታ የሰጠች ለራሷ እየተራበች ሌሎችን ያጠገበች ለራሷ እያለቀሰች ለብዙ ሰዎች የሳቅ ምክንያት የሆነች እግዚአብሔር ምስኪኖችን ከትቢያ አንስቶ ከኃያላን ጋር የሚያስቀምጥ ኃያል አምላክ ነው። እግዚአብሔር ጤናዋን መልሶ በዚህ ልክ በማየት በጣም ደስ ስላለኝ እየሰራሽ ያለሽው ስራ እጅግ በጣም የሚበረታታ ወደፊት እንድትቀጥይ የሚደረግ ድጋፍ የሚፈልግ ስለሆነ ለሰዎች ቤት ለመስራትም አልባሳት የተለያዩ ነገሮችን ይዘሽ በምትንቀሳቀሽበት ጊዜ ዝናብ ፀሐይ አለ አንዳንድ ስፍራ ስትንቀሳቀሺ መኪና ስለሚያስፈልግሽ የመኪና ስጦታ ልሰጥሽ ነው። ይሄ ስጦታ ላንቺ ይሆናል። መኪናውን ይዘሽ በዚህ መኪና ትንቀሳቀሻለሽ። ይሄንን ዶክመንትም ቁልፉንም ላንቺ ሰጣለሁ። የተባረከ ይሁን። ዶክመንቱ እዚህ ውስጥ ነው ያለው። ሊብሬውም እዚህ ውስጥ ነው ያለው። ሁሉ ነገሩ እዚህ ውስጥ ነው ያለው። የተባረከ ይሁን። መልካም አመት እንዲሆንላችሁ እመኛለሁኝ። ቀጣይ ደግሞ የጭነት መኪና ምናምን ይሄ የቤት መኪና ነው። የጭነት መኪና ለሰዎች እህል ጭነሽ ብርድ ልብስ ጭነሽ ይዘሽ እንድትንቀሳቀሽ የጭነት መኪናዎች ያስፈልጋሉ። ሌሎች ይሄንን ገዝቶ ደግሞ እንዲሰጡ እኔ አበረታታችኋለሁኝ። ከጎኗ ቁሙ፣ እርዷት። በጣም መድኃኒት ድንቅ ሰው ናት። ከሙሉ ዶክመንት ጋር ቁልፉን ሰጥቻለሁ። ታጠቅም አለ ፓስተርም አለ። በዛው ሄዳችሁ መኪናዋን ይዛችሁ በሰላም ሂዱ። በጣም የሚገርመው በዛ ሰዓት ስመጣ የኤችአይቪ መድኃኒቶችንና 2 ብር ነው 20 ብር ነበር የሰጠኝ። 10 ብር ከሻሸመኔ ሐዋሳ፣ 3 ብር ከመናኸሪያ ወልደ አማኑኤል፣ 7 ብር ቀርቶኝ ነበረ። አምባሻና ሻይ 5 ብር፣ 2 ብር ቀርታኝ ከመርሱ ጋር ነበረ ይዤ እዛ ቸርች ላይ ተገኘሁት። ያ ቀን ለኔ የመጨረሻ ቀን ነው። ለምን ሐኪሜ 1 ወር ጊዜ ነው ያለሽ፣ ማጸንሽ በስብሷል፣ ሲዲ4ሽ ወርዷል፣ ወደ ካንሰር ተቀይሯል፣ የምትኖሪው 1 ወር ስለተባልኩኝ 1 ወሯን ከልጆችሽ ጋር አሳልፊ ነበር ያለኝ ሐኪም። ዛሬ ሐኪም 1 ወሩን ከልጆችሽ ጋር አሳልፊ፣ ለምን ማጸንሽ በስብሷል፣ ቢወጣም አትድኝም ባይወጣም አትድኝም ነው ያለኝና የዛሬ 10 ዓመት ወደ ወልደ አማኑኤል ዱባሌ ስትመጪ ወልደ አማኑኤል ዱባሌ የመጣው ሰዓት ማለት ነውና መድኃኒቶቹን በመጠቀም ሰዓት በጣም ራብ አለ፣ ችግር አለ። ውጪ ነው ማድረው። አባታቸው አባሮኛል። ያው እነሱም በስቃይ ነበር የሚኖረው። እሱ ብቻ ነበር ዋጋ እየከፈለ የነበረውና በቃ ከልጆችሽ ጋር አሳልፊ ብሎ ሐኪም ሲለኝ በትንሹ ልጅ አማካኝነት በራእይ አንተ ጋር አይቶ እዛ ብትሄጂ ትድኛለሽ ትፈወሻለሽ አለኝ። ነብዩ ማለት የነብዩ መሐመድ ሞሊድ ቀን የወለድኩት ነብዩ ተብሎ የወጣለት ስም። ሙስሊም ነበራችሁ? ሙስሊም ነው። የኔ ስም ፈቲያ፣ የሱ ስም መዋባ። ሁለተኛው ልጄ እስማኤል፣ የመጨረሻው ልጄ የነብዩ መሐመድ ሞሊድ ቀን የዕለት 2 ተወለደ። ነብዩ ይባል ተባለ። ነብዩ ነው የሚባለው። እሱ ነው ያየውና መጣውኝ እዛ ቦታ ላይ ለመሞት ነው የመጣሁት። እኔ ደናለሁ ብዬ አስቤ አላቅም። ለምን ስጋዬ ያልቋል፣ ጥርሴ ያልቋል፣ ጤና የለኝም፣ ታመማለሁ።